አርሰናል የ26 የፕሪሚየር ሊግ ቻምፒዮን በመሆኑ ለብዙ ዓመታት የቆየውን የዋንጫ ርቀት በማስወገድ የክለቡን ታሪክ በድጋሚ በአዲስ ምዕራፍ ያጌጠ ሲሆን፣ አሁን መጋቢት 27 ላይ ስንቆም ቡድኑ የያዘውን አጠቃላይ አቋም፣ የዘንድሮውን የውድድር ዘመን ገጽታና የክረምት የዝውውር ገበያ እንቅስቃሴ እጅግ አደጋ ላይ ይገኛል። ባለፈው ዓመት የሊጉ ዋንጫ ማንሳት የቻለው ሚኬል አርቴታ ስብስብ ዘንድሮ ዋንጫውን ለማጠናቀቅ ከባድ ፉክክር ውስጥ ገብቷል። በተለይም ማንቸስተር ሲቲ እና ሊቨርፑል እጅግ የጠበቀ ጫና እየፈጠሩበት ይገኛሉ። በአርሰናል የወደፊት መስመርና አማካኝ ክፍል ላይ ጥልቀት ለመፍጠር የክረምቱ የተደረጉ ትልቅ ዝውውሮች ክርስቶስ ዞሊስ እና ብሩኖ ጉማሬሽ ክለቡን እንዴት ቀየሩት የሚለው ጥያቄ የብዙዎች መወያያ ሆኗል። ብሩኖ ጉማሬሽ ወደ ኤምሬትስ ስታዲየም ማምራቱ የአርሰናል አማካኝ ክፍል ከዴክላን ራይስ እና ማርቲን ኦዲጋርድ ጋር በማቀናጀት ከዚህ ቀደም ከነበረው ይበልጥ በይዞታ ላይ የተመሰረተ እና ልምድ ያለው አጨዋወት እንዲኖረው አስችሎታል። ጉማሬሽ ጨዋታውን የማንበብ ችሎታው፣ ጠንካራ ተከላካይ አቀራረቡና ኳስን ከኋላ ወደፊት የማሻገር ብቃቱ አርሰናል በሜዳ ሆነም ከሜዳ ውጭ የጨዋታውን ፍሰት በቁጥጥር ስር እንዲውል ትልቅ አስተዋጽኦ ያደርጋል። በሌላ በኩል የግሪክ አጥቂ ክርስቶስ ዞሊስ በክረምቱ መቀላቀሉ ለአርቴታ የጥቃት መስመር ድንቅ አማራጭ ሰጥቶታል። ቡካዮ ሳካና ጋብርኤል ማርቲኔሊ ብቻ ለረጅም ወራት የውድድር ዘመን ተዳክመው እንዳይቆዩ ትልቅ እፎይታ የሚሰጥ ነው ተብሎ ይገመታል። ዞሊስ በግራና በቀኝ መስመር እንዲሁም በዋና አጥቂነት ሚና መጫወት መቻሉ ለአርሰናል ታክቲካዊ ተለዋዋጭነት ገንብቶታል። ፍጥነቱ፣ የአንድ ለአንድ የማለፍ ችሎታውና የግብ ጠባቂው ስንጥቅ የሚለዩ ኳሶችን የማቀበል አቅሙ አርሰናል በተለይም መሃል መስመሩን ዘግተው ለሚከላከሉ ቡድኖች የሚሰጠውን ምላሽ ፈጣንና ውጤታማ እንዲያደርግ ያስችለዋል ተብሎ ይገመታል። ይሁን እንጂ የ27 የፕሪሚየር ሊግ ፉክክር እጅግ የከረረ ይሆናል። አርሰናል እንደ ባለፈው ዓመት በቀላሉ የሚጓዝበት አይደለም። የተጋጣሚዎች አሰልጣኞች የአርቴታ ስልትን በማጥናታቸው ምክንያት በትንሽ ልዩነት ያጠናቅቃሉ ተብሎ ይገመታል። የቻምፒየንስ ሊግ ጨዋታ መደራረብ በመድፈኞቹ አካል ላይ ያመጣው ድካምና ጉዳት ለአርሰናል ፈተና ቢሆንም፣ የጉማሬሽ ልምድና የዞሊስ ወጣት ጉልበት በዋንጫ ፉክክር ውስጥ በግንባር ቀደምትነት እንዲቀጥል አስችሎታል። አርሰናል ዋንጫውን በድጋሚ የማንሳት አቅሙ ከፍተኛ ቢሆንም፣ የጥርና የክረምት ዝውውር ተጫዋቾች ጤናማ መሆን መቀጠልና የውጤት ጸንቶ መቆየት ለዚህ ስኬት ወሳኝ ምዕራፍ ሊያመጣ ይችላል የሚል ግምትም ይታያል። ይህም የክለቡ ደጋፊዎች እስከ መጨረሻ ሰከንድ ድረስ በከፍተኛ ውጥረትና ጉጉት ጨዋታዎችን እንዲከታተሉ ያደርጋቸዋል። የአርሰናል የ27 የውድድር ዘመን ገጽታና የቡድኑ አጠቃላይ አፈጻጸም ከዚህ ቀደም ከተነሱት ነጥቦች በተጨማሪ በብዙዎች ተጨማሪ ስልታዊ፣ ታክቲካዊና ተቋማዊ ጉዳዮች የተቃኘ ነው። ሚኬል አርቴታም በክረምት የዝውውር መስኮት ካደረጋቸው ትልቅ እንቅስቃሴዎች ጎን ለጎን የቡድኑ ጥልቀት ለመጠበቅ የሚከተላቸው ሌሎች ስልቶች በሜዳ ላይ ያላቸው ፋይዳም ከፍተኛ ነው። ከነዚህም መካከል የተከላካይ ክፍሉን መዋቅር፣ የወጣቶች አካዳሚ ምርቶችና የአርቴታ ታክቲካዊ ተለዋዋጭነት እና የአእምሮ ብርታት ወሳኝ ቦታ ይይዛል ተብሎ ይገምታል። የተከላካይ መስመር ጥንካሬና የዊሊያም ሳሊባ ከገብርኤል ማጋሌሽ ጥምረት ጋር ተያይዞ ቡድኑ በሜዳ ላይ የሚያሳየው ጽናት ሌላኛው ጥንካሬ ማዕዘን ሊሆን ይችላል። በክረምቱ የተደረጉ ተጨማሪ ማጠናቀቂያዎች የአርሰናልን የኋላ ክፍል ከጉዳት አደጋዎች እንዲጠብቅ አድርጎታል። በተለይ በረጅምና አሳላፊ ውድድሮች ወቅት ተከላካዮች ሊያጋጥሟቸው ከሚችሉ የአካል ብቃት ማጣት ችግሮች ለመከላከል የተደረጉ ዝውውሮች በቀላሉ እንዲያስተናግድ ያደርጋል ተብሎ ይገመታል። የግብ ጠባቂው ዴቪድ ራያም በግልም ደረጃ ሊያሳይ የሚችለው ድንቅ ብቃትና ጨዋታዎችን የማንበብ ችሎታው ቡድኑ ከባድ ጨዋታ ውስጥ ቢሆን እንኳን የሜዳ ውጪ ጨዋታዎች ላይ ነጥብ ይዞ እንዲወጣም ትልቅ አስተዋጽኦ ያደርጋል። በሌላ በኩል የአርቴታ የታክቲክ ለውጥ ትኩረት የሚስብ ነው። ባለፉ ዓመታት በአንድ ቋሚ አጨዋወትና ፕሬስ ማድረግ ላይ ብቻ ተመስርቶ የነበረው አርሰናል በ27 ዘመቻ ላይ ይበልጥ ተለዋዋጭነት ማሳየት ሊጀምር ይችላል። አሰልጣኝ ኒኮላስ ጆቨር ቡድኑ በውድድር ዘመን በርካታ ወሳኝ ግቦች ከቆሙ ኳሶች እንዲያስቆጠር በማድረግ ረገድ የነበረው ሚና የዋንጫ ፉክክር እድል ከፍተኛ አድርጎታል። የቡድኑ አሸናፊነት አስተሳሰብ ዊኒንግ ሜንታሊቲ ከዚህ ቀደም ከነበረው ይበልጥ ማደጉ ይስተዋላል። በአርሰናል የ27 የውድድር ዘመን ጉዞ ውስጥ እስካሁን ካነሳቸው ነጥቦች ባሻገር
ለዋንጫ ፉክክር መሳካት ወይም መፈተን ወሳኝ ሚና የተጫወቱ ያሉ ሌሎች ሁለት መሠረታዊ ጉዳዮች አሉ። የመጀመሪያው ነጥብ የክለቡ የፋይናንስ ጽዳትና የክረምት የዝውውር መስኮት አስተዋጽኦ ነው። አርሰናል ባለፉት ዓመታት የፕሪሚየር ሊግ ቻምፒዮን መሆን ያስገኘው ከፍተኛ የገንዘብ ሽልማትና የቴሌቪዥን መብት ድርሻ በመጠቀም በነበረው የዝውውር መስኮት ቡድኑ በእርስ ተኮር ቦታዎች ላይ ተጨማሪ ጥልቀት እንዲኖረው አድርጎታል። አርቴታና የስፖርት ዳይሬክተር አንድሪያ ቤርታ ቡድኑ በረጅም የውድድር ዘመን ሊያጋጥሙ የሚችለውን ድንገተኛ የጉዳት አደጋዎች ለመቀልበስ ወጣትና ልምድ ያላቸውን ተጫዋቾች በውሰትም ሆነ በቋሚ ውል ወደ ኤምሬት ማምጣታቸው በውድድሩ ዘመን ወሳኝ መርሃ ግብር ላይ የቡድኑ አቅም እንዳይዳክም አድርጎታል። ሁለተኛውና እጅግ ወሳኝ ጉዳይ ደግሞ የወጣቶች አካዳሚ ምርቶች እና አዳዲስ ታዳጊዎች ለቡድኑ ስኬት ያበረከቱት አስተዋጽኦ ነው። አርሰናል ከዚህ ቀደም በዋና ተሰላፊዎች ላይ ብቻ የተመሰረተ ጨዋታ ይከተል የነበረ ቢሆንም በ2026 ዘመቻ ግን በአካዳሚዎች በሚወጡ ታዳጊዎች በሊጉም ሆነ በሀገር ውስጥ ዋንጫ ላይ ባይገኙም እድል ተጠቅመው አስገራሚ ብቃት ማሳየታቸው ትልቅ እድል ሊሆንላቸው ይችላል። እነዚህ ተጫዋቾች ለአንጋፋው ተጫዋቾች እረፍት በመስጠት ረገድ የነበራቸው ሚና ከፍተኛ ሲሆን የአርቴታው ፍልስፍና በወጣቶች ላይ መመስረቱን በመቀጠሉ በቡድኑ ውስጥ ጤናማ የፉክክር መንፈስ እንዲፈጠርና የረጅም ጊዜ ክለቡ የወደፊት ዕጣ ፈንታ ደህንነቱ የተጠበቀ እንዲሆን አስችሎታል። በአርሰናል የ27 የውድድር ዘመን ጉዞ ላይ እስካሁን ከተነሱ ጉዳዮች በተጨማሪ የሜዳ ላይ አመራር ሰጪነት ሚና፣ ሊደርሺፕ ኦን ዘ ፒች እና የቡድኑና የስፖርት ሳይንስ ክፍል አያያዝ እጅግ ወሳኝ የሆኑ ሌሎችም ሁለት ተጨማሪ ገጽታዎች ናቸው። በመጀመሪያ ደረጃ በሜዳ ላይ ያሉ አንጋፋዎችና ልምድ ያላቸው ተጫዋቾች እንደ ማርቲን ኦዲጋርድ፣ ዲክላን ራይስ እና ቡካዮ ሳካ የመሳሰሉ ተጫዋቾች ቡድኑ አስቸጋሪና ውጥረት የበዛበት ጨዋታ ውስጥ ሲገባ ጨዋታውን የመምራት ተጫዋቾችን የማረጋጋትና የሜዳ ላይ አሰልጣኝ የመሆን ሚናቸው በ26 ዓመት ከፍ ያለ ሆኖ ታይተዋል። በተለይ ውጤት እየታገሉ በሚወጡባቸው እና ተጋጣሚዎች ጠንካራ ጫና በሚፈጥሩበት መርሃ ግብር ላይ የአእምሮ ብርታት በመፍጠር ረገድ የቡድኑ ካፒቴንና የከፍተኛ ተሰላፊዎች መረጋጋት ቡድን ነጥብ እንዳይጣል ትልቅ ድርሻ አበርክቷል። ሁለተኛና በዘመናዊ እግር ኳስ የውጤት መሰረት የሆነው የስፖርት ሳይንስ ክፍል አስተዋጽኦ ነው። አርሰናል ባለፉት ዓመታት በጉዳት ሳቢያ ቁልፍ ተጫዋቾችን በማጣቱ ዋንጫዎችን አጨንግፎበት የነበረው ሲሆን በ27 ግን የጤና ቡድን ያደርገዋል ተብሎ የሚጠበቅ የላቀ የቅድመ መከላከያ ስራ፣ በጂም ውስጥም የሚሰሩ የጡንቻ ማጠንከሪያዎች ስልቶችና የእረፍት ሰዓት ቁጥጥር አማካኝነት ተጫዋቹ የውድድር ዘመኑ ያለ ብዙ ከባድ ጉዳቶች እንዲያጠናቀቅ የሚያስችል ችሎታ ይኖረው ይችላል ተብሎ ይገመታል። በአርሰናል የ27 የውድድር ዘመን ውስጥ እስካሁን ካነሳቸው ነጥቦች ባሻገር ለቡድኑ አጠቃላይ ስኬት ወይም ፈተና መሰረት የሆነ ሌላኛው ወሳኝ ጉዳይ የሜዳ ውስጥ የስነ-ልቦና ዝግጅትና የግብ ጠባቂ አሽከርካሪነት ነው። የመጀመሪያው ነጥብ የቡድኑ የስነ-ልቦና ባለሙያዎች ከጨዋታው በፊትና በድል አድራጊነት ማግስት በተጫዋቾች የአእምሮ ላይ የሚሰሩ ከፍተኛ ስራ። አርሰናል ባለፈው ዓመታት የፕሪሚየር ሊግ ቻምፒዮን በመሆኑ ምክንያት በዘንድሮ ዓመትም የሚታደም ቡድን በመሆኑ ከፍተኛ የስነ-ልቦና ጫና ውስጥ ወድቋል። ተጋጣሚ ክለቦች አርሰናል ሲገጥሙ እንደ ተራ ማሸነፊያ ሳይሆን የቻምፒዮን ክብር ለመገዳደር የሚያስችል የሞራል ልዕልና በመሆናቸው አርቴታና የባለሙያዎች የቡድን ተጫዋቾች ይህንን ከልክ ያለ ጫና ተቋቁመው በእያንዳንዱ ጨዋታ ላይ የነበረውን ትኩረት እንዳይስቱ የማድረግ ስራዎች በስኬት እየተከናወኑ ይገኛሉ። ሁለተኛው ነጥብ ደግሞ የግብ ጠባቂው ዴቪድ ራያና የተጠባባቂ ግብ ጠባቂዎች በዘመናዊ ታክቲክ ውስጥ ያላቸው የኳስ ማሰራጨት ብቃት ነው። አርሰናል ከኋላ ጀምሮ ኳስን ይዞ የመነሳት ፍልስፍናውን በ27 ይበልጥ ያዳብረዋል ተብሎ ይገመታል። ውድ የውራይ ፊስ ተከታታዮች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ይመቻችሁ።